የአምልኮት ስግደትን ስንሰግድ ምን እያልን ነው የምንሰግደው? በነገራችሁ ላይ የአምልኮ ስግደት በየትኛውም ሁኔታና በየትኛውም ጊዜ የሚቋረጥ አይደለም። ምናልባት የምንሰግድበት ሁኔታ ነው እንጂ የሚለያየው ክብረ በዓል ቢሆን ሰንበት ቢሆን እንደዚሁም ደግሞ አመታዊ በዓላት ቢሆኑ ግዝት በዓላት ቢሆኑ አምላክ ነውና የአምላክ ስግደት አይቋረጥም። ምን ብለን ነው የምንሰግደው የሚለውን ደግሞ አብረን እናያለን ማለት ነው። ለአብ እሰግዳለሁ። ነጠላ የሚያስቸግራችሁ ከሆነ በነገራችሁ ላይ ያለ ነጠላም ስግደትን መስገድ ትችላላችሁ። ምክንያቱም እየተንሸራተተ ሊያስቸግራችሁ ስለሚችል ማለት ነው። ለአብ እሰግዳለሁ፣ ለወልድም እሰግዳለሁ፣ ለመንፈስ ቅዱስም እሰግዳለሁ። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። ቅዱስ 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 እግዚአብሔር ቅዱስ ኃያል ቅዱስ ሕያው ቅዱስ አዶናይ ቅዱስ ኤልሻዳይ ቅዱስ ያህዌ ቅዱስ ጸባኦት ቅዱስ ኢየሱስ ቅዱስ ክርስቶስ ቅዱስ አማኑኤል ለድንግል ማርያም ልጅ ለልዑል እግዚአብሔር ፍጹም ምስጋና ይገባል እያላችሁ መጸለይ ትችላላችሁ። በዚህ አጋጣሚ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስንም እንዳቅማችሁ ጨምራችሁ መስገድ ትችላላችሁ ማለት ነው። የአምልኮ ስግደት በየትኛውም ሁኔታ ውስጥ ቢሆን አይቋረጥም ማለት ነው። ዕለተ ሰንበት ቢሆን ግዝት በዓላት ቢሆን ስለማይቀሩ ማለት ነው። የአምልኮ ስግደታችሁን በዚህ መልኩ እንግዲህ እንዳቅማችሁ መስገድ ትችላላችሁ ማለት ነው። ለነበረን ቆይታ እንግዲህ አምላክ እግዚአብሔር ክብር ይመስገን። ለዚህ ዩቲዩብ አዲስ የሆናችሁ ሰብስክራይብ አድርጉ፣ ቻናሉን ከፍ አድርጉት። ሌሎች ጠቃሚ ቪዲዮዎችንም እንሰራላችሁ ይሆናል ማለት ነው። ሰላማችሁ ይብዛ።